አሁን በዚህ አኺር ዘመን ነው ዳዒዎች የሚባል ጠበቃ ወይም የማህበረሰብ ክፍል የተፈጠረው እንጂ በሰለፎች ሁሉም ዳዒ አንድ ቀን መጥቶ አንድ ሰሃቢ ያ ረሱላህ አላቸው ከእርሱ ዘንድ የተላከ ሰው መጥቶ እንዲህ ብሎ አስተማረን زعم أنك تقول أن الله أرسلك الله لكم يلتلالك صلاة سجد لها እንደዚህ ነገር ደርሶና ነው ፍቅር አርባ ካን እስላምን ነገራቸው ትክክል ነው አላህ በዚህ ላይ ላከኝ አለ እንግዲያውስ ተቀብያለሁ ወአና ረሱል ወራኢ አላቸው እኔ ተቀብያለሁ ከኋላ ላለው ደግሞ እኔ መልእክተኛ ነኝ የረሱልን ስራ ሰለላሁ ዐለይሂ ወሰለም ተከትሎ ለመስራት አንተ ረሱል መሆን አይጠበቅም ከኃላፊነቱን አላህ አንድ ሰው ላይ አወረደ ኡማው ላይ ደግሞ በጋራ ነው ያለው እዚህ ላይ ርብርቦች ያስፈልጋል ይሄ ዲን ማንንም የሚጠብቀው የለም ማንንም አይጠብቅም ኢላ ሙስሊሚን ወነحن المسلمون ሙስሊሞችን ነው የሚጠብቀው ምን እንክብካቤ ያደርጉልኛል ብሎ ማለት ሙስሊሞች የምንባለው ደግሞ እኛ ከሆን ለዚህ ዲን ጥረት እናርግ ባለና አቅም እኔም ዳዒ ነኝ የዳዒነት ኃላፊነት አለብኝ የድርሻዬን ልወጣ ገንዘብ ያለው በገንዘቡ ብልሃት ያለው በብልሃቱ ዕውቀት ያለው መቼም ሙስሊም ሆኖ አትሊስት የላ ኢላሃ ኢላላህ ማዕና ማያውቅ አለ ብሎ መናገር ያዳግታል ይገባዋል ያንን ነገር ለራሱም ደጋግሞ መንገር ያስፈልገዋል ራሱም ይዘነጋል ለቤተሰቡ ከዚያ ደግሞ ለመላየ ሰው ልጆች አላህ Subhanahu Wa Ta'ala ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ለሰዎች ሁሉ የወጣችሁ ብርጥ ኡመቶች ናችሁ تأمرون بالمعروف وتنهون عن المنكر وتؤمنون بالله بملكام تازالاችሁ ከመጥፎ ተከለከላላችሁ እናንተም በአላህ ታምናላችሁና በዚህ ብልጫ ተሰጥቷችኋል ነው የሚለው ይሄን ብልጫችንን ከጣል ነው እኛው ራሳችንን ነው የምንወድቀው በኢማን ውስጥ የዱንያ